ማድረግ ይችላል ኢንሻአላህ። ትንሽ ደቂቃ 2 ደቂቃ አንድ ይጠብቁኝ። ስለዚህ ይሄንን ታረጋላችሁ። ሁለተኛ ሁላችሁም አሁን እምላችሁ ስልክ ያዙ። አብዱ እሺ አብዱ ቶሎ በሉ እህቶች ወንድሞች ገዝተላላችሁ። ባረከላሁ ፊኩም። ብዙ ሰው እየጠበቀ ስለሆነ ነው። እሺ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። እኔ ማሻአላህ አላህ ያግዛችሁ፣ አላህ ይርዳችሁ። ለበጎ ነገር የተንቀሳቀሳችሁ ሁሉንም አላህ ይርዳችሁ። አሜን። ኢንሻአላህ አላህ ይቀበላችሁ። አሜን። እኔ 1000 ብር ነይቻለሁ። ስራም ሁሉን ነገር አላህ እንዲያገራልኝ ሀጃ አለብኝ። አላህ ሀጃይን ዱዓ አድርጉልኝ አላህ ብላችሁ ኡስታዝ። አላሁ ረቡል ኢዛ ሀጃን ያግራልህ ኡስታዝ አድርጉልኝ። እሺ ዱዓውን እንመጣለን። ሁሴን ሙስጠፋ አንድ ሚውት አሰላ ቃል አንቺ ስለሚመዘገብ ነው። እሺ ባረከላህ። ሁሴን ሙስጠፋ እሺ የለም መሰለኝ ሄዷል። የለም ሲኞሪታ እኔ ማንቢያል ካልሆነ እሺ ሲኞሪታም ሮዝናት አይሻ አሲያ ወይም ወአለይኩም ሰላም ወራህመቱላህ። እኔ በቅርቡ ነው እስልምናን የተቀበልኩት። አላህ በደንብ ቁርአንን እንዳፈስ እንዲረዳኝ እንደው አድርጉልኝ። ባለቤቴን እና ወንድሜን ወደ እስልምና እንዲገቡ አድርጌያቸዋለሁ። ቀሪ ቤተሰቦችንም ሂዳያ እንዲሰጣቸው እንደው አድርጉልኝ። ከልጆቼ ጋራ በሰላም እንዲያገናኘኝ እንደው አድርጉልኝ። አላህ የርዝቅን በር እንዲከፍትልኝ አድርጉልኝ። 5000 ያስከፍታል። 5000 ብር አስገባለሁ ብላለች። ኢንሻአላህ ቁርአኑንም ያግራልሽ፣ ቤተሰቦቹንም ካንቺ ጋር ይቀላቅልልሽ፣ የጀነት ቤተሰብ አላህ ያርግልሽ። የተሸማቀቅሽበትን ያሰብሽውን ነገር ደግሞ አላህ በደስታ ይቀየርልሽ። አሜን። ሰላም ኡስታዝ እኔ አንድ ጥያቄ እችላለሁ? እሺ እኔ ያው በቤቱ ጉዳዩን ቅድም ትንሽ አናግሬያችሁ ነበር። እንደው አንተን ባገኝ ምናልባት እንደዚህ በዲናች በእናንተ በኩልም በዱዓም ሆነ በህግ በምናምን ብትተባበሩኝ። እኔ ነገር የቆየ ነው 1-5 ዓመት ሆኖታል እና አንተን ማግኘት ፈልጌ ነበር። ብዙ ጊዜ ማግኘት አልቻልኩኝም። በሸሪያችንም ጠይቂ አስጠይቂ ተብዬ ሰውየው ሙስሊም ነው፣ ያሩስ ሰው ነው እና እኔ በህግም በምንም ብዬ እንትን ስላለኝ አሁን ደግሞ በእንደዚህ በሽማግሌም ሆነ በእንትኖች ያዥን ፎሎ አርጊና ይልሽ ፎሎ አርጊ፣ ቁጥር ይሰጥሻል። ከዛ ታወሪያቸዋለሽ በውስጥሽ አርጌ ነበር። ያንቺ አሁን በውስጥ እንትን ስልልሽ ቀይ ይመታል። ቁጥሬን ምናምን ልኬልሽ ነበር፣ ይመልሳል። አካውንቱን በዛው ላሳ አሁን ኡስታዝ ማናገር ስለፈለግሽው ነገር ዚዚ ፎሎ አርጊና የስር ለና ላይ ቁጥር ስላላቸው በዛ ቁጥር ታገኘዋለሽ። እሺ መርሃባ حقك يا ربي سفاباس أجايب أبر حقك يا ربي سفاباس إني برسو قواي بر تينا نكسي تاني نكسي አይፈቀድም ማለት እንደ በኢትዮጵያ ህግ ኡስታዝ ተከራይ ቤት ማውረስ ይችላል? በኢትዮጵያ ህግ አይችልም ማለት። አብሽር እንግዲህ ዱዓ እንይዛለን ኢንሻአላህ ተዓላ። ዱዓ ይሆነኝ ባስ ረብ العالمين رب العالمين كيف آخر أجايب أبر والله حقك يا ربي سفاباس وبليتي እሺ ጀማል ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። በጣም ደስ ይላል። ኡስታዝ ኑሩ ትርኪን ስላየው ደስ ብሎኛል። 1000 ብር አስገባለሁ እኔ ኢንሻአላህ። አላሁ አክበር። አንድ ቁጥር ጻፉን እያላችሁ እያስገባሁ ነው እኔ። እሺ አለን ዜል አለን። ሲኞሪታ እየሰማሽ ከሆነ ዩዘር ምናምን አንድ ሚውት አድርጉትና ሲኞሪታ ካለሽ አውሪ።
ሀይ ቅድም ሁለታችሁ የሁለት ሴት ፎቶ ያለበት ያስወረድኩሽ የሚስቁ ሰዎች ነበሩ። ሰላም አለይኩም። አንዴ ሎረድ ስቁ ስለነበር ጥሩ ስላሉ ስልክ እያወሩ ነው እና እኔ አንዴ ገባኝ። ግን እሷ ስለማታውቅ እሷ ደግሞ ስልክ እያወራችሁ መሆኑን አታውቅም። በጣም ከፍቷት ስለሆነ ያለችው ሌላ ነገር እንዳይመስላት። እሺ አፎን እሺ እኔ አንዴ ነገርና ሎረድ በቃሽ። እሺ ማኮ አብሽር። እኔ አንድ ወንድም አለኝና እሱ ቀልብ እንዲሰጠው ዱዓ እንድታረጉልኝ ለሱ በእኛ በኢትዮጵያ 30 ሺህ ብር አስገባለሁ ማለት ያ ረብ ያ ረብ ያ ረብ ለወንድሜ ብላለችና ዱዓ አድርጉላት። ከሱ ቀልብ እያለቀሰች ነው ኡስታዝ። አላህ የተስተካከለ ፍርድ አላህ አድርግለት። አላህ ይፈታው፣ ልቡን አላህ ይክፈትለት። ይሄ ዱዓ እንግዲህ ልቡን አላህ ይክፈትለት፣ ልቡን አላህ ይክፈትለት። ያዘነ የተጨነቀ ቤተሰብ ሁሉ በደስታ አላህ ይቀይርለት፣ በደስታ አላህ ይቀይርለት። አላህ ያስደስተው፣ አላህ ያስደስታቸው። የተጨነቀ ቤተሰብ ሁሉ ደስታ አላህ ይቀይረው። አላህ ጥሩ ጓደኛ አላህ ይስጠው፣ ሁሉ አላህ ይስጠው። አሜን አላህ ይስጠው። አሜን ሸሩ አላህ ያራቀው። አሜን አላህ ይስጥሽ። አሜን የተሻለ ምሰሪበትን ቀን ደግሞ አላህ ቅርብ አላህ ያርግልሽ። አሜን ያ ረብ ቁጭ ብለው ከእንደገና ያሳደርኩት ያስቸገርኳችሁ አፉን አላህ ያርገው። አሜን 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 ወሰሊም አሁኑኑ ልካለሁ። መርሃባ ጀዛከላ በአሁኑ ይደስከፍኔ አሜን። ታብሽሪ እሺ። ሁላችሁም እዚህ ላይ ያላችሁ ዱዓ አድርጉላት፣ አስቧት፣ ይዟችሁ እኔና አታልቅሽ። አላህ በአሁኑ ያሰማን ተስተካከለ የሚል ያ ረቢ ይችላል። አብሽር ዩዘር 4259 ዩዘር 4259 የላችሁም? የሌሉትን አውርዳቸው። እሺ ጠርተህ ዝም ካሉ ከስር እየተቀየሙ ያ መርሃባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? እናንተ አይቼ ደስ ብሎኝ ነው። ትላንትም ገባለሁ ብዬ አስቤ ነበረ። ጊዜ እንትን ነውባችሁ ነው የወጣችሁ። ከሀረር ነኝ። 1000 ብር አስገባለሁ። አባቴ ከወደ አክራ ከሄደ ቆይቷል። እናቴንም ትንሽ እያማ ስለሆነ ዱዓ አድርጉላቸው። ወዳቸዋለሁ ላላ ብዬ ረቢ ፍጀቻሪስ እንጃለዳ ወረ ማሪፈ ቤተኒ ፊስ ከኦሮሞ ቤኩ ፊስ ገለቶ መዳ ረቢን ጀዛ ከሰዲስኒ ፋከፈሉ አሜን ቀሺ ኩመተኮ ሲኒፊ ነመነጋ ሙሐመድ ተካ ጀዳ መቃና ኦኬ አሁን አስገባለሁ። መሐመድ ተካ ቆንጆ ስም ነው። አብደላህ እሺ እሺ ሰላም ሁኑልኝ። ስብሓን ወተዓላ ይጠብቅሽ፣ ጀዛህን አላህ ይክፈል። ወዓለይኩም ሰላም። አላህ ስብሓንሁ ወተዓላ ጀዛችሁን አላህ ፊርደውስን አላህ ይመልስላችሁ። ወላሂ ዛሬ ማለት ነው በአካል እንኳን አገኘው። ጀዛከላሁ ኸይረል ጀዛ። ማሻአላህ ወዳችኋለሁ ለአላህ ብዬ። አሜን። መርሐባ ሀቢባችን እያለህ ምትነይተው ነገር ካለ አሰላሙ አለይኩም ወራህመቱላህ። አስገብቻለሁ 2000 ብር አንዋር ባላለው ማለት ነው። ይሰማል? ሶሪ አንዋር ቆይቷል። አንድ አንዋርን አዋሩት። በጣም ቆይቷል። አንዋር ያ መርሃባ ሽክረን። ትንሽ ችግር አለኝ። ዳል ታርጉልኝ እፈልጋለሁ። ፍረስፉን 30 ሺህ ኢንሻአላህ እነጋገባለሁ አስገባለሁ። ትግርኛ ተናጋሪ ነኝ። አማርኛ ሶሪ እንዳ እና ዳዓ ማድረግ እፈልጋለሁ። እንዴት ኮንታክት አድርጋችኋለሁ አላውቅም። ብቻ እኔ ወደ ሎንግ ታይም ቆይቻለሁ እዚህ ያለሁበት ሀገር ማለት ነው። ከ11 ዓመት ማለት ነው። ግን ትንሽ ችግር አለኝ። ላይ በውስጥ ባወራችሁ ደስ ባለኝ። ግን ኢንሻአላህ ነገ አስገባለሁ 30 ሺህ
አብታረግልኝ ደግሞ ሞር ደስ ይለኛል። ያ ፎሎ አድርጋቸዋለሁ። አስያ ታዝደዋርጉለት ያ ፕሌስ ኢንሻአላህ አላህ ይቀበል። الله يقبله امين الله يفرجه امين الله يفرجه الله يقبله امين በጣም መቅቡል አላህ ያርገው امين ብናገር ደስ ይለኛል ያልከው ደግሞ ሳትናገር የሚያጌታ አላህ አለ። አላህ ይፈርጀህ امين ያስደስትህ امين በደስታ አላህ ይቀይርልህ امين በደስታ አላህ ይቀይርልህ امين በደስታ አላህ ይቀይርልህ امين አላህ ያስደስትህ امين አላህ ይፈርጀህ امين አላህ ይፈርጀህ امين አንተ ቢናትም እንዴ امين አላህ ይፈርጀህ امين اللهم صل وسلم على سيدنا شكرا appreciate it ወሰለይ ካሳያሲያ ያ በቃ ይግባሱ ኤምባሲ ሰላም አለይኩም ኡስታዝ ታብታብ ኮፒ ሊንክ አድርጉ። ጀዛኩሙላሁ ኸይር። እሺ ስማቸውና ኡስታዝ ሲመጣ ትናገራለህ። ወንድሜ አዳምጣቸው። አንበሳው ይመጣል ኢንሻአላህ። ሰርናዝ ካለ እንትን ሰላም አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እንዴት ናችሁ? ስላየኋችሁ ደስ ብሎኛል። ኡስታዝ ወጣ እንዴ? ይመጣል። እሺ እናቴ ወደ አኼራ ሂዳብኛለች። ለእሷ ዱዓ እንዲያረጉልኝ እና እኔም ትዳር እንዲሰጠኝ አላህ ዱዓ እንዲያረጉልኝ 1000 ብር አስገባለሁ ነግቼ። ያ እሺ አሊፍ ዱዓውን ያው እየጻፍኩት ነው። ኡስታዝ ጠርቀምቀም አድርገው ሲመጡ ያደርግላቸዋል። አሊፍ አሊፍ የለም። እሺ ሀበሻ ሰላሙ አለይኩም። ወአለይኩም ሰላም። መጀመሪያ ስላገኛችሁ በጣም ደስ ብሎኛል። እኔ አሁን ግቢ ተማሪ ነኝ እና ትንሽ ሳድግ ቤተሰብ አስቸግሬ ነበረ፣ ቀልባቸውን ሰብሬ ነበረ እና እነሱ አፉ እንዲሉኝ እና ወንጀላቸውንም አለመራቸው ከትምህርቱ በኋላ ደግሞ ሀፊዝ መሆን እፈልጋለሁ እና 500 ብር ነው ይቻለሁ ዱዓ እንዲያደርጉ ኡስታዝ። ያ ረብ ማሻአላህ። እሺ ዱጋን እንደዛ መሰለኝ። ዱጋን ካሚ ነው ወይ? ሰላም አለይኩም ወራህመቱላሂ። ለእናቴ በልጅነቴ ነው እናቴን ያጣሁትና 1000 ብር ነኝ ይቻት ገብቻለሁ። ለእሷም ዱዓ እንዳታረጉልኝ፣ ለአባቴም ደግሞ 1000 ብር አስገባለሁ። በጀምራችሁ ዱዓ እንዳታረጉልኝ። እሺ ኩን ፈየኩን ተሩን ንገሪች። ሰላም አለይኩም ወረህመቱላሂ ወበረካቱ። ወላሂ አላህ የምትሰሩትን ስራ አላህ ይቀበላቸው። ሁሌ ሳያችሁ ደስ ነው የሚለኝ። 3000 ብር ነው ይቻለው። አላህ ጥሩ ትዳር እንዲሰጠኝና ዱንያ ኪራይን እንዲያሳምርልኝ ዱዓ እንድታረጉልኝ 3000 ብር ነው ይቻለው። አስገባለሁ። እሺ ፍርዶስ Firdaus. Someone asking what you guys doing. We are gathered here to help the orphanage and the oldest. Okay. ለሷ ዱዓ ለማስለመን ነው። ምን አልሽኝ? እናቴ አክራ ሄዳለች። ዛሬ 8 ዓመት ሄደች። 300 ብር ነይቼ ልሰጥ ነው ነገ። ኦኬ እኔ እናት ዱዓ አድርጉልኝ። በደንብ ያረጋሉ፣ አጠራቅሞ ያረጋሉ። እሺ አብሽር የኔ እናት፣ አላህ የጀነት ያርጋት። እሺ አሚን። ኬሪ خليل موكاكا. السلام عليكم. وعليكم السلام ورحمة الله وبركاته. ያሉሽ አደራችሁ። እኔ ሳልፍ ነው አጋጣሚ ያገኘኋችሁ። በጧት ኸይር ላድርግ ብዬ ነው። ኢንሻአላህ በእናት በአባቴ ወደ አኺራ በሄዱት በእናት በአባቴ ስም
100 ዩሮ አስገባለሁ ኢንሻአላህ። ማሻአላህ አላሁ አክበር። አላህ ይቀበልሽ። ሞሮሮ ኢዶ ከእሷ ጋር አንድ ላይ እያይዛችሁ ለእናቴ እንዲሁም ደግሞ ለእኔም ጥሩ ትዳር እንዲሰጠኝ 1000 ብር፣ የግቢ ተማሪ ነኝ ቤተሰብ ይቅር እንዲለኝ፣ እንዲሁም ደግሞ ትምህርቴን ጨርሼ ሐፊዝ እንደሆን 500 ብር፣ ለእናቴ ዱዓ አድርጉልኝ 1000 ብር፣ አላህ ጥሩ ትዳር እንዲሰጠኝ፣ እንዲሁም ደግሞ ለቤተሰብም 3000 ብር። እናቴ ሞታለች፣ ለእሷ ዱዓ አድርጉልኝ 300 ብር። ቢስሚላህ ሁላችንም አላህ ይፈርጀን፣ አላህ ይፈርጀን። የሁሉንም ሐጃ መስማት የሚችለው መፈጸም የሚችለው ጌታ እንግዲህ አላህ ሁሉም ይደሰት። ሞተብኛለሁ ረሕመቱን አላህ ያወርድበት። የትዳር ያለ አላህ ትዳሩን ይስጠው። ከቤተሰብ አስቀይም ያለው ደግሞ አላህ ለአፎቱ ሊላ አላህ ያብቃው። ቤተሰብም ወደ ሰፊ አላህ ያርጋቸው። አላህ እንግዲህ መልካም ስራችን አላህ ይቀበለን። ይህን ስብስብ ያማረ አላህ ያደርገው። አላህ ይቀበለን። የተቀበላቸው ባሪያዎች አላህ ያርገን። አላሁመ ሰሊ። እሺ መርየም ታት $100 ገብቷል። አላሁ አክበር። መርሐባ አላህ ይቀበላት። ከልጆቼ ጋር ሆነን እየተከታተልን ነው። የልጆቼ ካጠራቀሙት ብር የተነየተ ነው። ሙሐመድ ሶይብ ያህያ ፕሮግራሙ እየተከታተለው ያሉ ልጆች ናቸው። ያጠራቀሙትን ለየሲር ለና የበጎ አድራጎት ድርጅት ላሉ የቲሞች፣ ምስኪኖች፣ አረጋያኖች አውለዋሉ። ብቻ ሳይሆን 5000 ብር አስገብተዋሉ። አላህ ኸይሩን አላህ ያስገባላቸው። ሳሊ ልጆች አላህ ያርጓቸው። ለኸይር ነገር እጃቸውን የሚዘረጉ ልጆች አላህ ያርጋቸው። አላህ እንግዲህ ይደሰትብሽ። በልጆችሽ የምትደሰች አላህ ያርግሽ። በልጆችሽ የምትደሰች አላህ ያርግሽ። ከልጅ ፈተና በአላህ ይጠብቅሽ። አላህ ደረጃቸው ከፍ ያሉ ልጆች አላህ ያርጋቸው። ለሁሉ የሚተርፉ ለዓለም የሚተርፉ የሚያስጠሩሽ ቆመሽ ምድሪበትን እድሜ አላህ ይስጥሽ። ላይፍ ኦፍ ሚራ። አሰላሙ አለይኩም። ስላገኘኋችሁ በጣም ደስ ብሎኛል። እኔም ጥሩ ያው ርዝቅ ጉዳይ በጣም ያስቸግሮኛል። ዱዓ አድርጉልኝ። 2000 ብር ገቢ ያደርጋል። ጻፍ እሺ ወንድሜ ጻፍ እና አንድ ላይ እንደቅድሙ የርዝቅ አስቸግሮኛል አለች። ርዝቁን ፏ ያርግልሻ ያ ረበል ዓለሚን። ላስመዝገብ ማታም ስላለብሽ 3000 ነው የነየተችው። ማሻአላህ ሌላውን ዲሌት ተደርጓል። ዱዓ እዛ ይሰረዝም እዚህ ሰብስ። እሺ ጃሚ ፋክሱ ሄዷል። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። ጥያቄ ያለኝ እና ኡስታዝ ለምን ዱዓ አድርጉልኝ። ወላሂ በጣም ብዙ ሰዓት ጨንቀኛል። ትንሽ እናትንም ያማታል። እኔ 5000 አስገባለሁ። ዱዓ አድርጉ። መርሐባ አላህ ያርጋት፣ አላህ ያርጋት፣ አላህ ያርጋት። እናታችን አላህ ያርግልን። እናታችን አላህ ያርግልን። የአፍያ ልብስ አላህ ያልብስልን። የአፍያ ልብስ አላህ ያልብስልን። ይቀበላቸው፣ ይቀበለን፣ ይቀበላቸው፣ ይቀበለን። አላሁመ ሰሊ። ጃሚን ጥያቄ ያለኝ እኔ እየስር ለና ከዚህ በፊት እንትን ነበረ ለአንድ ግለ የቲም 8000 ምናምን ነበር መሰለኝ። እና አሁን ብሩ ሲወርድ አይጨምርም ወይንስ በዛ ነው የሚቀጥለው? አንድ ጥያቄ። ሁለተኛ ደግሞ ሀጃ ያለብን የራሴ ሀጃ ነው፣ የቤተሰብ የህይወት ጉዳይ ነው፣ የጤና ጉዳይ ነው። ስለዚህ ኢንሻአላህ $100 እንትን አደርጋለሁ። ያንን ነገር ግልጽ ብታደርጉ ጥሩ ነው። እኔ በቀጣይነት እንድሰለምል ማለት ነው ኢንሻአላህ። ያው ወራህመቱላሂ ወበረካቱ። እሺ አንዴ ይቅርታ ሁሴን፣ አንዴ ይቅርታ። የጤና ጉዳይ ህይወት ጉዳይ ነው። ሰላም አለይኩም ወራህመቱላሂ። አንዴ ሁሴን ሙስጠፋ አንዴ ይቅርታ። ጥያቄ ስለጠየቀ የቲሞችን ስፖንሰር ማድረግ ፈልጋለሁ አንድ ልጅ ስጡኝ የምትሉ የኢትዮጵያ 107,500 ብር የአመት ወጪው ነው። እዚሁ ላይ የኢድ ጫማውና ልብሱም አብሮ ስላለ አንድ የቲም መያዝ ትችላላችሁ። ከዛ በየወሩ 7500 ብር ይወስዳሉ። የቲም እያዝን ያለ ነው። በዚህ መልኩ ነው። ከዚህ በላይ ማድረግ የሚፈልግ ደግሞ ማድረግ ይችላል። ኢንሻአላህ ትንሽ ደቂቃ 2 ደቂቃ አንድ የጠብቁኝ። ስለዚህ ይሄንን ታረጋላችሁ። ሁለተኛ ሁላችሁም
አሁን እምላችሁን ስልክ ያዙ። ወደ 985 ሰው አካባቢ ይታየኛል። የመቶ ብር ደግሞ ሁሌ እንዳንጠፋፋ የሲርለና ጋር እንዳንጠፋፋ የመቶ ብር ምዝገባ ኢንሻአላህ አንድ ቀን እኔና አሲያ ብቻ የአባልነት መዝገብ እንመዘግባለን ቢዝኒላህ። ሌላም ሰው ሳናስቸግር ምን ሳንል እኔና አሲያ ብቻ ተመካክረን በሚስቱ በራሱ በልጆቹ 700 ብር 3 ናቸው 300 ብር እያልን ኢንሻአላህ እንመዘግበው። የ100,000 ቻሌንጅ ረመዳን ከገባ ወይም ከመግባቱ በፊት ከቲያሲያ ጋር ሆነን እስከዚያ ግን አሁን ያላችሁ ወንድምና እህቶቻችን 0978 ጻፈው 0978 999959 አባልነት ተመዝገቡ፣ ቤተሰብ ሁኑ። ከዛ አባል መሆኑ ብቻ ለኛ አይጠቅመንም። ተጨማሪ የምንፈልገው ፎሎር አድርጉት። የሲርለና ፎሎር ስታደርጉት 100 ብራችሁ ምን አይነት ታሪክ እንደሚሰራ የበለጠ ታዩታላችሁ። ምን አይነት ትልቅ ስራ እንደሚሰራ ታዩታላችሁ። በየወሩ መክፈል ይቻላል። በየወሩ ይቻላል። ከተቻለ ግን የ6 ወርና የ1 ዓመት ቢሆን የበለጠ ጥሩ ነው። የአንድ ሰው ኑሮ የሚበትን አይደለም። የአንድ ሰው አስቤዛ የሚረብሽ አይደለም። 1200 ብር ነው። አቅም ያለው 50,000 ሚስት 10,000 ሚስት በወር 1,000 የሚክፈል መብቱ ነው። ነገር ግን ይህንን በደንብ ተመዝገቡ ሁላችሁም። እነዚህን ሁለቱ ስልኮች ያዙ 0978 999959 እና 0912 490006 እነዚህን ተመዝገቡ። ቀልባችሁ የምትደሰቱበት ነገር ደግሞ ለማየት የሲርለና ቪዲዮ ስትከፍቱ ቤተሰብ ስትሆኑ ብዙ ታያላችሁ። እስቲ አንድ እያየዋችሁ 1 ደቂቃ ይቀራኛል። ይቅርታ 2 ደቂቃ ነው ያስፈቀድኩት። 1 ደቂቃ ይቀራኛል። የሲርለና የበጎ አድራጎት ድርጅት ፎሎ አድርጉ እስቲ ሁላችሁ። ብዙ ነምበር እንዳጽፉ ይዘጋል ፕሊዝ። እሺ ማማና እሺ እናቴ ፎሎ አድርጉ እስቲ የሲርለና ፎሎ አድርጉ። 1000 ሰው ይታያል። ፎሎ አድርጉ እስቲ ባረከላሁ ፊኩም። የሲርለና ላይ ግቡና ፎሎ አድርጉ። በአማርኛም በእንግሊዝኛም ጽፋችሁ ታገኙታላችሁ። እዚህ ጋር የሲርለና የበጎ አድራጎት ድርጅት የሚለው ጽሁፍ ይታያችኋል። ከእሱ አጠገብ የመደመር ምልክት ካለ ሁላችሁ ጋር ማጥፉት እየነካችሁ ያው ፎሎ አደረጋችሁ ማለት ነው። እና 1100 ቤተሰቦች አላችሁ እዚህ ላይቭ ላይ የሲርለናን ፎሎ አድርጉ። እዚች ጋር የመደመር ምልክት ካለች አጥፏት። በየጊዜው ማስታወቂያም ስለምለቅ ትመዘገባላችሁ። ንገሩ፣ አስታውሱ። አንድ ፎሎ አድርጉ እስቲ። ቢስሚላህ ከፍ አድርጉት። ፎሎ አድርጉ። ቢስሚላህ ወጀዛኩሙላህ ኸይረን። እሺ 293,900 ጨምሯል። አንዴ ሙሉት እስቲ። ዛሬ ኢንሻአላህ የመጨረሻ መዝጊያችን ነው። ምሽት 300,000 መሙላት አለብን ኢንሻአላህ። አሁን አንዴ ሁላችሁ ፎሎ አድርጉት። ሞላ ባረከላሁ ፊ 2 ደቂቃ ሞልቷል። እኔ ወደ ንያ እንገባለን። መርሐባ ኡስታዝ፣ ድንገት መዝጋት በምትፈልጉበት ሰዓት ኡስታዝ መዝጋት በምትፈልጉበት ሰዓት አሳውቁኝ። እሺ በቃ በሚሉበት ሰዓት አሳውቁኝ። እሺ እኛ ቁጭ ብለናል ኢንሻአላሁ ተዓላ። ንያ ያላችሁ ግቡ፣ የገባችሁት ሚዩታችሁን አንሱና አንዴ ተናገሩ። አናግራችሁ አንተ ሁሴን ሙስጠፋ ዋሌኩም አንዴ ፊርዶስ ሰላም አሲያ ነዓም ወይ ከዚህ ጀምሮ 20 ደቂቃ ያዢ። አንደኛ በአብዛኛው ያደሩት ፕሮግራም አለባቸው። ሲደመር ያላደሩ ከማደሩ ውጭም ደግሞ ከአቅማቸው በላይ ስለሆነ ያለው 20 ደቂቃ ውስጥ እንዘጋዋለን። እናቴ ደቂቃ ያዥና በ20 ደቂቃ ውስጥ በቃ ችግር የለም። እኔ ጋር አሁን 12 ከ19 ደቂቃ ነው። 12 ከ40 ላይ እንወጣለን ማለት ነው አላህ ካለ ሱብሃነሁ ወተዓላ። እሺ ዜል ከስር እየተለቀቀ ነው። ዜል የምትጠይቁ ከስር እየተለቀቀ ነው። እሺ ከስር እየተለቀቀ ነው። እሺ የገቡትን አውራቸው ወንድሜ። ሁሴን ሙስጠፋ ሰላም አለይኩም። በአንዴ ሳሪት ይመስለኛል ትንሽ ደቂቃ ከእንቺ በፊት ያው ሁሴን ስለነበረ ሁሴን ሙስጠፋ። ወአለይኩም ሰላም ወረህመቱላሂ ወበረካቱህ።
السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته يا حسين. حسين مرحبا. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. قوم بس بل سمنت አይታይ አባቴ ወደ አኼራ ሄደዋል። እናቴ ትንሽ ያማታል። ሁለታቸውም ስም ለእኔም ርስቅን አላህ ያስተካክል። በሳውዝ አፍሪካ ነው ያለው። አብሽር ኢንሻአላህ አላህ ርዝቅን ያስፋልህ።